ጊዜ በጣም የተለያዩ መጽሐፍቶች የምንሰማበት ይህንን ጊዜ ተጠቅመን ብዙ እውቀት የምናገኝበትን በነፍስም በስጋም ማለት ነው መጽሐፍት ብዛት በጣም ሰሞኑን ይነበባል ማለት ነው። በትላልቅ ገዳማት እንደው ተሰምተው የማይታወቁ እንደ ዜና ሥላሴ፣ ዜና አበው የሚባሉ መጽሐፍቶች ነገረ ማርያም፣ ቄርሎስ፣ አትናቴዎስ የሚባሉ እነዚህ ሁሉ ይነበባሉና በከተማው ደግሞ በእኛ ገዳም አሁን እነዚህ የተጨመሩ መዝባቦች አሉ። ሌሎቹ ቢሆን ድርሳነ ማህየውን ጨምረው ድርሳነ ሚካኤል ሌሎቹም ይነበባል። ሌሎቹም ኦሪቱም እንደዚሁ። ይሄ ትልቅ እውቀት ስለሆነ ይሄ ትልቅ ትምህርት ስለሆነ እናንተም መጽሐፍ ቅዱስ ይዛችሁ የመዝገበ ጸሎት ይዛችሁ ጸሎታችሁን በረፍት ሰዓት በመሀል መጸለይ ይገባል ማለት ነው። መጸለይ ዝም ብሎ ቁጭ ብሎ ሞባይል መነካካት አይገባም እና መጸለይ ነው። በዚህ ሰዓት ሌላ ነገር ማሰብ አይገባም። ትናንት እንዳልነው እንደ ሞባይሉ አስፈላጊ አይደለም። ምናልባት መጽሐፍ ቅዱስ ከጫናችሁበት አንዳንድ ነገር ለመመልከት ጊዜው ስለወለደው ሊሆን ይችላል እንጂ መጽሐፍ ቅዱስ ይዞ ማንበብ፣ ትርጓሜውን መስማት፣ አቡነ ዘበሰማያት መጸለይ፣ መስገድ ነው የሚገባውና በነገሮች ሁሉ እግዚአብሔር ስላስተማረን ክብር ምስጋና ለሱ ይሁን። እንግዲህ ዛሬ ሁለተኛ ቀን ይዘናል። ይህ ሳምንት እንደምታውቁት ሰሙነ ሕማማት ነው የሚባለው። ሰሙነ ሕማማት የህመሞች የስቃዮች ሳምንት፣ የሕማማት ሳምንት ብንለው ይህ ገልጸዋል። ስቃይ መከራ የተፈጸመበት ሳምንት ነው። በዚህ ሳምንት እንግዲህ እንደምታዩት ቅዳሴ የለም። አሁን ዛሬ ትልቅ በዓለ ሥላሴ ሚያዝያ 7 ነው። ማህሌትም የለም ቅዳሴም የለም ማለት ነው። መስዋዕት የለም ቅዳሴ የለም ማለት ነው። ይሄ የቀረው በምንድን ነው የሚተካው? በስግደት ነው የሚተካው ማለት ነው። ማህሌቱ ቅዳሴው ስግደት ነው ማለት ነው። ስለዚህ አብዝቶ መስገድ ይገባል ማለት ነው። አብዝቶ መስገድ፣ አብዝቶ መጸለይ ይገባል። እንግዲህ ሰሙነ ሕማማት ማለት የመከራ ሳምንት ወይም የስቃይ ሳምንት እንደማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ የተቀበለውን መከራ፣ የታመመውን ሕመም ማሰብ ለማሰብ ነው። አሁን 5500 ዘመን ላይ ማለት ነው ያለ ነው ማለት ነው ማለት አይደለም። ደግሞ ይሄ ክርስቶስ ከነገሰ ዲያብሎስ ከተሻረ ያ የመከራው ዘመን የመከራው በር ከተዘጋ 2017 ዓመት ሆነ። ክብር ምስጋና ለሱ ይሁን። አሁን ድነናል። ያኛው ዘመን አክትሟል። ግን እናስታውሰው ብለው ሊቃውንት የሰሩት እናስታውሰው እንደዛኛው ዘመን ሆነን ተስፋ ቆርጠን ከሲኦል አልወጣንም ብለን ሳይሆን ያ ዘመን እንዲህ ነበረ። ግን ጌታችን ያንን የመከራ ዘመን መከራ ተቀብሎ ዘጋው፣ የመከራውን በር ዘጋልን ለማለት ነው። ጥንቃቄ የሚያስፈልገው ነው ይሄ ማለት ነው። አንዳንዶቹ ልክ እንደ ኦሪት ሆነው ያስቡታል። በቃ ማለት እንደው ትልቅ ካሳ እንዳልተፈጸመ ነፃ አልፏል። ይሄ ዕለተ ዓርብም አልፋለች። አሁን የሚመጣው ያኛው እንዲህ ነበር ለማለት ነው። ይገባችኋል አገላለጼና? ግን ምንድነው ጌታችን 5500 ዘመን እንደምታውቁት የመከራ ዘመን ነበር፣ የስቃይ ዘመን ነበረ። አባቶቻችን የሚጮሁት ጩኸት አይሰማም። የክፉ ዘመን አሁን እንሰማለን፣ ብንጮህ እንሰማለን። ያለነው ተራራ ላይ ነው። ተራራ የተባለች ወንጌል ናት። ያለነው ዘመነ ወንጌል ላይ ነው ማለት ነው። ያ ጊዜ የነበሩ አባቶቻችን ደግሞ የነበሩት መቃብር ውስጥ ነበር። ጉድጓድ ውስጥ ስለነበረ ቢጮህ አይሰማም። ጉድጓድ ውስጥ ያለ ሰው አይሰማም ቢጮህ ማለት ነው። እና ያንን እናስታውሳለን። ጌታችን ግን በትንቢተ ኢሳይያስ
ምዕራፍ 53 ቁጥር 4 ላይ ነሣ ደዌነ ወጾረ ሕማመነ እንዳለው ጌታችን መከራችንን ሕመማችንን ታመመልን ማለት ስለማንችል ነው። አሁን እኛ አንድ ሳምንት አይደለም 100 ዓመት ብንሰግድ እሱ ለደቂቃ የተሸከማትን መከራ መሆን አንችልም። እሱ ተሸክሞልናል፣ እሱ ተንገላቶልናል። ይህን እናስባለን ማለት 5500 ዘመን ሲባል ያን ጊዜ የሰዎች ሁሉ ጩኸት አይሰማም። ክርስቶስ ግን መጥቶ ጩኸታችን እንዲሰማ አድርጎናል። ተለያይተን ከእግዚአብሔር ርቀን ነበር፣ ወደ እርሱ አቅርቦናል። ያን ግን ጊዜ እናስታውሰዋለን። እኛ እድለኞች ነው። በአዲስ ኪዳን ያለን ክርስቲያኖች ብንጸልይ ጸሎታችን፣ ብንሰግድ ስግደታችን፣ ብንዘምር መዝሙራችን እግዚአብሔር ፊት ይቀርባል። የዛን ጊዜ የነበሩት ግን በዛ በኦሪቱ የነበሩት አይሰማም ለማለት ነው። እንግዲህ ሰሙነ ሕማማት ቤተ ክርስቲያናችን በዛ አይነት መልኩ ታስቧል። ጥቁር ለብሶ ዲያቆኑ ይዞራል። አሁን ጥቁር መልበሳችን የጌታን መከራ ለማሰብ ነው እንጂ ተስፋ ቆርጠን እንደ ፍጡር ወይም እንደ አንድ ግለሰብ እንደሞተብን እየየ ለማለት አይደለም። ያ ጽና መከራውን ጌታ ለእኛ ብሎ ነው የታመመው የታመሙትን ለማዳን ነው። ሀመ ከመሙ ማነ ያድን እለ ተወከሉ በላዕሌሁ እሱን አምነው ለሚሰግዱ ደፋ ቀና ለሚሉ አሁን እዚህ ውስጥ ስንት እናቶች አሉ ጎንበስ ቀና የማይሉ ግን ባለመስገዳቸው የሚቆጫቸው አሉ። አይዟቸው ለእናንተማ ክርስቶስ በመስቀል ተንገላቷል። እየቻለ ለማይሰግድ ነው እንጂ አቅም ሳይኖራችሁ መስገድ ሳትችሉ ይሄ አሁን ካህናቱ የሚሰግዱት ኪራራይሱን የሚባለው በአንድ ላይ የምናደርገው በነገራችን ላይ እዚህ ቤተክርስቲያን የምንሰጠው አገልግሎት የጋራ ነው ማለት አንድ ላይ እግዚአብሔር ፊት የሚያቀርበን ነው። አንዱ 100 ሰገደ 30 ሰገደ። ይህን ስላችሁ ደግሞ እንዳልደግሙ አሰጋገዳችን ብዙ ትክክል አይደለም ማለት አንዱ በጣም ይፈጥናል፣ አንዱ በጣም ይወጣል። ቀለሙንም አንከተልም። ጥሩ ነው የሆነ ፎርም ይኑረው ማለት ብቻ ሳይሆን ከቃለ እግዚአብሔሩ ጋር አብረን የሚሰገድ ለከ ኃይል ሲባል አብረን መስገድ፣ አቡነ ዘበሰማያት ሲባል መስገድ። የሚቆሙ ሰዎች አሉ፣ የሚቆሙ ሰዎች አሉ። የጤና ከሆነ የጤና ችግር ከሆነ ጤና ከሌለ ምንም ማድረግ አይቻልም። ጤነኛ ሰው ግን በዚህ ሳምንት የማይሰግድ ሰው ጤነኛ ሆኖ እሱ ትክክለኛ አይደለም፣ መታየት አለበት ማለት ነው። አሁን ስንፍናም ከሆነ ማስተካከል እና የስግደቱ ጊዜ ጌታችን ለእኛ ብሎ መስቀል ተሸክሞ እየወደቀ ከኋላ ያሉት ወደ ኋላ ይስቡታል። ምን ያንቀዠቅዣል፣ ምን ያወጣሃል ብለው ከፊት ያሉት ደግሞ ወደ ኋላ ይገፈትሩታል። እነዚህ እያደረገ ጌታችን ብዙ ጊዜ ተንገላቷል፣ ወርቋል። ይህም ማሰብ ትልቅ ጸጋ ነው እና ሕማማት ሲባል ይሄን ለማሰብ ነው። የኦሪቱን ብቻ አይደለም። አሁን በዚህ በየቲክቶኩ በየምናምኑ ይሄ አይደረግም አይማተብም እንደዛ አይባልም ምናምን ይሏሉ። ይሄ ማለት እንትን ላይ ያተኮሩ ሰዎች አሉ። እኛ ከዛ ማለት ነው ያለብን ማለት ነው። አንድ ሰው አታማትም ማለት እጅን ለሰይጣን ስጥ ማለት ነው። በሕማማት የሌለው መስቀል መሳም፣ ስኢመ መስቀል፣ ወንጌል ውሃውን ተነቦ አንስመውም። በቅዳሴ ጊዜ ግን ወንጌሉን እንስመዋለን፣ ደስ እንሰኝበታለን፣ በረከት እንቀበላለን። አሁን ይህን አንስምም። የማንስመው ይሁዳ ጌታን በመሳም ስላስያዘው ካሳም ስላልተፈጸመ ነው እንጂ ሌላ ጊዜ እኮ በቤታችን ሆነን እናማትማለን፣ ጸልያለን። ማማተብማ አይከለከልም። ማማተብ ማለት የእጅ ሰልፍ ማለት ነው፣ ጦርነት ማለት ነው። ማማተብና መስቀል መለየት መሳም ይለያያል። ይህንንም እንድታውቁ ማለት ነው። አንዳንድ ሰዎች ሲገልጹ ስሰማ ወይ አለማወቅ ደጉ እያሉ ማለት ነው። እና አሁን አስተማሪ ብዙ ነው በዚህ በሚዲያው ቤተክርስቲያን የምትለው ነው መስለው በዚህ በሰሙነ ሕማማት የራሳቸው ስያሜ ያላቸው ቀናት አሉ። አጠቃላይ ሳምንቱ መጠሪያው ሰሙነ ሕማማት ነው ነበር። የሕማሞች የመከራዎች ሳምንት ሕማማት የሚለው ነው የሚገልጸው። የስቃዮች ምንለው ብዙ አይመጣም አማርኛው እና ሰሙነ ሕማማት ይገባቸዋል።
የመንገላታት ሳምንት ይሻላል። የመንገላታት ሳምንት ነው እና አሁን የብዙ ምዕመናን እናቶች፣ አብሶ አሮጊቶች፣ አረጋውያን አባቶች ስናያቸው ደስ ይላሉ። በጣም አቅም ሳይኖራቸው እዛው ከደረታቸው ቀና ሲሉ አቤት እንዴት አድርጎ ይቀበል የሆነ እነሱን እግዚአብሔር ካላት ነው ያ አንድ መመለጥ ጌታችን በጣም በወንጌል የምትደነቅ ሴት አለች። ብዙ ሀብታሞች ካላቸው ሰጡ። ያቺ ደግሞ ያላትን ሙርኝ የሚባለውን ሸምግጋ ያንን ለጌታ አቀረበች እና እውነት እላችኋለሁ ወንጌል በተሰበከበት ሁሉ የዚች ሴት ስም ለዘላለም ሲጠራ ይኖራል ብሏል። ካላት ነው ያቺ። ሌሎቹ ካላቸው ሰጡ ከተረፋቸው፣ እሷ ግን ያችኑ ምንም የሌላትን ሟጣ ማለት ነው። ያቅሙን የሚያደርግ ሰው እድለኛ ነው። እነዚህ እናቶች ይደነቃሉ፣ እነዚህ አባቶች ይደነቃሉ። በአቅማቸው ልክ ከደረታቸው ጎንበስ ቀና ማለት ይሄ ነው። የጌታን ሕመም ማሰብ ማለት ይሄ ነው። እንግዲህ ትናንትና ያሳለፍነው ሰኞ ይባላል። ሰኞ ማለት አንጽሖተ ቤተ መቅደስ በሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳዕናን በኢየሩሳሌም አክብሮ ስርዓቱን ከፈጸመ በኋላ እዛው ኢየሩሳሌም አላደረም። ቢታንያ ነው የሄደው። ቢታንያ የድሆች መንደር ናት። አያችሁ፣ በጣም ይገርመኛል የጌታ ነገር። አሁን እኛ ብንሆን የምንመርጠው የሀብታም ሰፈር ነው። እሱ ግን ወደ ድሃ መንደር ነው የሄደው። ቢታንያ ኢየሩሳሌም ግርግር ነው ያለው ታውቁታላችሁ። ቢታንያ የምትባለው ሰፈር ደግሞ የድሆችና አልዓዛር መንደር ናት። አልዋለም አላደረም። ወደ ማነው አላደረም? ኢየሩሳሌም ቢታንያ ሄዶ አደረ። ጧት ሲነጋ ከቢታንያ ሲወጣ ተራበ ይላል። ተራበ እና አንጽሖተ ቤተ መቅደስን ከፈጸመ በኋላ ሰኞ አንጽሖተ ቤተ መቅደስ ነው። ሁለተኛ ደግሞ በለስን የረገመበት ቀን ነው። በለሷን የረገመበት ቀን ነው እና ከቢታንያ አድሮ ሲወጣ ተራበ ጌታችን። እንግዲህ ጌታችን የተራበው የሰው ልጅ ፍቅር ነው። መልካምነት፣ ጽድቅ፣ ደግነትን ከሰው ተራበ አላገኘም። ሰዎች ክፉ ሆነው አገኛቸው፣ ምንም አላገኘም። ዋናው ግን በለሷንም አይቶ ፍሬ ያላት ብሎ ሄደ። ሲያያት ምንም ፍሬ የላትም ማለት ፍሬ በለሷ ቅጠሏ ሰፊ ሆኖ አያት፣ ግን ምንም የለም። የመጀመሪያው በለስ የተባለ ኦሪት ናት። ኦሪት ንባብ ብቻ ነው ይላሉ ሊቃውንት። እርግጥ ብዙ ሰዓት የንባብ የሚይዘው ወደ ትችት እንዳይገቡ ወንጌል ናት ራሷ ግልጥ ያለች ለማለት ነው። በኦሪት እንዲህ ማለት ነው እንዲደረጋል ተባለ፣ ግን በወንጌል ተገለጸ ለማለት ነው። ኦሪት ንባብ ብቻ ናት፣ ቅጠል ብቻ ናት፣ ፍሬው ወንጌል ግን ፍሬ ናት እና በኦሪት ምንም አላገኘም ለማለት ነው። የኦሪቱ ሕግ ምንድን ነው? ጥርስን ቢመታ ጥርሱ ምታው ይላል። ይሄ ንባብ ነው። በወንጌል ግን ይሄ የለም። ፊትህን ቀኝ ጉንጭህን ቢመታ ግራ ማዙርበት፣ ግራ ቢመታ ቀኝን ጨምር። ይሄ ፍሬ ነው ማለት ነው። ይሄ ፍሬ ነው። እንኳን ሰውን መምታት ቀና ብሎ ማየት በአዲስ ኪዳን አይፈቀድም። ኦሪትን አያት፣ ቅጠል ሆኖ ብቻ ሆኖ አገኛት ለማለት ነው። ሌላው ቅጠል የተባለ ደግሞ ኃጢአት ነው። ኃጢአት በዛ ዓለም ላይ ሰፍታ ቅጠሉ የኦሪት ቅጠል እንደሚሰፋ አዳም በአመጣው ጣጣ ኃጢአት በምድር ላይ በስታ ሰፍታ ተንሰራፍታ አያት። በዚህ ጊዜ ጌታ በለሷን ረገማት። በለሷን ቅጠል ብቻ ሆና አገኛት። ምንም ፍሬ ስለሌለባት ረገማት ማለት። ይህ ጥንቃቄ ያስፈልጋል ማለት እኛ ቅጠል ብቻ ሆነን አሁን ስግደታችን ሲያዩ ባዶ እንዳይሆን፣ ፎርሙላ ብቻ እንዳይሆን፣ ቁጥር ብቻ እንዳይሆን፣ ጎንበስ ቀና ብቻ እንዳይሆን፣ ሲያየን ነጠላ ብቻ እንዳይሆን ጥንቃቄ ያስፈልጋል ማለት። አሁን ማሰብ ያለብን ምንድን ነው? ክርስቶስ የሚወደው ልብ አለ ወይ ነው። አሁን 11 ሰዓት ማምሸቱ አይደለም ቁም ነገሩ። አንዳንድ ያልተረዳ ሰው አለ። ይሄማ የረሃብ አድማማ የዩኒቨርሲቲ ተማሪዎችም ያደርጋሉ። ክርስቶስ የሚያየው ህይወት አለ ወይ? የኔ ጌታ ይቀበለዋል ወይ? ውስጤ ከጎረቤቴ ጋራ፣ ከቤቴ ጋራ፣ ከቤተሰቤ ጋራ ፍቅር አለ ወይ? ሚስትህን አስቀይመህ እዚህ ጎንበስ ቀና ብትል ስፖርት ነው የሚሆነው። ለጤና ሊጠቅም ይችላል። አንከለክላችሁ። እግዚአብሔር ሲመዝነው ግን ይሆናሉ። ይሄ ምንም በሕይወት ምመናል
ራስን እግዚአብሔር የሚታለል አምላክ ስላልሆነ ማለት ነው። እና ዛፏ ቅጠል ብቻ ሆና አገኛት ማለት የኛ ህይወት ነው። ቅጠል ብቻ ምንም ፍሬ የሌለው እግዚአብሔር የማይደሰትበት ዝማሬ፣ የማይደሰትበት ቅዳሴ፣ እግዚአብሔር የማይደሰትበት ሰውነት፣ በቃ ልብስ ብቻ ጋውን ብቻ ማለት ነው። ያ እንዳይሆን እግዚአብሔር እንዲረዳን መጸለይ ይገባል። በዚህ በቅዳሴ ጊዜ ላይ ሀበን የእግበር ፍሬ ዘያሰምረከ ይላል። ጌታ ሆይ ቅጠል ብቻ እንዳልሆን አንተን ደስ የሚያሰኝህ ፍሬ እንዳፈራ እርዳኝ። አገልግሎቴ፣ ስግደቴ፣ ዝማሬ፣ ጸሎት ምስጋናዬ በአንተ ፊት ዋጋ ያለው እንዲሆን እርዳኝ። ረገማት ሲረግማት ፍሬ ስላልተገኘባት ለዘላለም እርግማኑ ደግሞ ከባድ ነው። የሚገርማችሁ ለዘላለም በውስጥሽ ፍሬ አይገኛል። በጣም ቅጠሉ አምሮ ፍሬ ባገኝ ብሎ ሊበላ ነው የሄደው ጌታ አቃባት። በለስ የተባለች አሁን ማብራሪያ ያስፈልጋል። ቤተ እስራኤል ናት። እስራኤል ገና ከብራ ትንቢት ተተንብዮላት ምሳሌ ተመስሎላት ታሪክ ተነግሮላት አየ ጌታ መጣ። ሲመጣ ምንም ባዶ ናቸው። ቤተ እስራኤል ባዶ ሆና አገኘ። ፍሬ አይኑርብሽ ማለት ምግባር ሃይማኖት ለዘላለም አይኑርብሽ አላት ማለት ነው። ዛሬ ብትሄዱ ምድረ እስራኤል እነሱ አላመኑ። ገና መሲሁ ይመጣል ብለው የሚጠብቁት የለም ማለት ነው። ምግባርም ሃይማኖትም የለም፣ ምግባርም የለም። ስለዚህ ምግባር ሃይማኖትን መያዝ ተገቢ ነው። እነሱ ሲመጻደቁ ጽጌረዳ ክርስቶስን አሕዛብ ወሰዱት ይላል። አሕዛብ እነሱ ጽጌረዳ ወሶኩስ ተተርፈ በኀበ አይሁድ። እነሱ ጋር የቀራቸው ሾክ ነው ማለት ስም ብቻ ነው የቀራቸው ማለት ነው። ትንቢት የተነገረ ለነሱ ነው። ምሳሌ የተመሰለ ለነሱ ነው። ክርስቶስ የተገኘ ከነሱ ነው። የመጣው በእነሱ ሀገር ነው። ግን ጽጌረዳውን አሕዛቡ ሕዝቡ አሕዛቡ ወሰዱት ማለት ነው። ዓለም ክርስቶስን ተቀበለ ማለት ነው። እነሱ ገና ይመጣል ብለው የተዘጋ በር አላቸው። ኢየሩሳሌም ስትሄዱ በምስራቅ በኩል መሲሁ ሲመጣ ከፍቶት የሚገባ ነው ብለው ግንብ ይጠብቃሉ ማለት ነው። እና እንደዚህ እንዳንታለል ነው። ሌላው ክርስቲያን አሁንም ክርስቶስን የተቀበለ በክርስቶስ ያመነው ክርስቲያን ደግሞ ምግባር የጎደለው ከሆነ እሱም ላይ ፍሬ የለውም ማለት ነው። ቅጠል ብቻ ነው ማለት ነው። ቅጠል ብቻ እንዳይሆን ጥንቃቄ ያስፈልጋል። እና ረገማት ያው ወዲያውኑ ወሶቢያ የብሰት ይላል። ወዲያውኑ ደረቀች። ከክርስቶስ የተለየ ሰውነት ይደርቃል። ምመና ለደቂቃ አይደለም ለሰኮንድ ከክርስቶስ ከተለየ እንደርቃለን። ያለው እንደመስላችሁ መኖር ማለት መብላት መጠጣት አይደለም፣ መልበስ አይደለም፣ መኪና መንዳት አይደለም፣ ወሬ ማውራት አይደለም፣ ስራ መስራት አይደለም፣ ዶክተር ነኝ ኢንጂነር ነኝ ብሎ መመረቅ አይደለም። ከክርስቶስ ጋር መኖር ነው። ኑሮ ማለት እሱ ኑሮ ታውቁታላችሁ። እሱ ከእናንተ ጋር ሲሆን እግዚአብሔር እኛ ጋር ሲኖር እናውቀዋለን። ስሜቱ ከእግዚአብሔር ጋር መኖር ይሄ ማለት ነው። ይሄ ድል ማለት ነው። ይሄ ህብረት እንዴት ያስደስታል! አሁን በዚህ ሰዓት ምን ስራዬ፣ ቤቴ፣ ሚስቴ፣ ገንዘቤ በዚህ ሰዓት አሁን በዚህ ቀን አሁን አስቡት። ስንት ጊዜ ክፋት ተናግረን ነበር፣ ስንት አውርተን ነበረ፣ ስንት የሚበላ በልተን ነበረ፣ ስንት የሚታማ አምተን ነበረ። አቤቷ መጣ ከሆነ አሁንም ጥንቃቄ ያስፈልጋል። እዚህም ቢሆን ጥንቃቄ ያስፈልጋል። ግን አለባበሳቸው፣ አረማመዳቸው እናንተም ከኛ እኛም ከእናንተ ይሄ እንዳይሆን ጥንቃቄ ዋጋ እንዳናጣ ብዬ ነው። ዋጋ እንዳናጣ ሌላውን ትተነዋል። የሚበላውን የሚጠጣውን ትተን መተናል አይደል? ደግሞ ሐሜቱን ተሸክመን ወደዚህ ከመጣን ከባድ ነው። ይሄንን ፍሬ አልባ ሆነች፣ ደረቀች፣ ደቀ መዛሙርቱ አዘኑ ይላል። የትናንትናው ቀን ነው እሱ። ሁለተኛው ቤተ መቅደስ ያነጻበት እሱን የረገመበት ነው። ዛሬ ደግሞ የዛሬው ቀን ደግሞ ዕለተ ሰሉስ ማለት ነው። የጥያቄ ቀን ይባላል። ጌታ ጥያቄ ጠይቀውታል ማለት ነው። ቤተ መቅደሱን ትላንትና ያነጻኸው ገበያውን የፈታኸው በማን ስልጣን ነው ብለውታል። በመባይ ተመኑ ትገብር ዘንተ፣ ለመሆኑ አንተ ከነገስታት ወገን ካልሆንክ ከካህናት ወገን ካልሆንክ ስልጣን ምንድን ነው? በማን ስልጣን ነው የምታደርገው ብለው ጠይቀውታል። ጌታ ጥያቄውን በጥያቄ መልሶታል ማለት ነው። አይቴ ጥምቀቱ ለዮሐንስ አላቸው።
የዮሐንስ ጥምቀት እኔም አንድ ነገር ልጠይቃችሁ። እንግዳውስ ጥያቄ ከጠየቃችሁ አውቀው ነው እነሱ ትንቢት ተናግሯል፣ ብዙ ነገር አድርጓል። የክፋት ጥያቄ ማለት ነው። ተማርን የሚሉ ጥያቄ ወደ ቤተ ክህነት አካባቢ በለው ወደ ሰንበት ትምህርት ቤትም ይኖራል። አሁን ወርዷል። አሁን እያወቁ መጠየቅ ማለት ነው። የክፋት ጥያቄ ሰውን ለማጥመድ የሚመጣ ጥያቄ ማለት ነው። የገርነት ጥያቄ ቢሆን ይመልስላቸዋል ጌታ። ግን ጥያቄውን በጥያቄ ነው የመለሱ። የዮሐንስ ጥምቀቱ ከየት ነው አላቸው። ውድፈላ ከሰው ነው ብንለው ለምን አላመናችሁበት ይለናል። ከሰማይ ነው ብንለው ከሰው ነው ብንለው ዮሐንስን ህዝቡ እንደ ነቢይ እንደ መምህር ያከብሩ ስለነበረ ህዝቡን ፈሩ። ዮሐንስ በምድረ እስራኤል የከበረ ካህን ነቢይ። ከሰማይ ነው ብንለው ደግሞ ለምን አላመናችሁም በሱ ይለናል ብለው አናውቅም አሉ። እኔም በማሳየት ስልጣን እንደማደርግ አልነግራችሁም። አላውቅም ማለት ነው ያላቸው እሱ። እነሱ አናውቅም ነው አልነግራችሁም ማለት ነው። እሱ ያውቃላ። አው ባህሪው አዋቂ ነው። አላውቅም ብላቸው አላዋቂ እንዳይመስላቸው አልነግራችሁም ይሄን አላቸው። ይሄን ጥያቄ ጠየቁበት። ሌላው በዚህ ቀን ጌታ የትምህርት ቀን ይባላል። ዛሬ ጌታ በዕለተ ሰሉስ በዛሬው ቀን ማለት ነው። እንደዛም ሰኞ፣ ማክሰኞ፣ ሮብ የምንላቸው ማንም ፍለጋ መሰላችሁ? ዓርብን ፍለጋ ነው። ከኋላ የሚቆጠሩ ቀኖች ዓርብን ፍለጋ። እነዚህ ቀኖች የተቆጠሩት ለዓርብ ነው፣ ለዋናው ነው እንጂ ብዙ ቀን ጌታ ያስተማረበት ቀን ሞልቷል። ብዙ ሰኞ አልፏል፣ ብዙ ሰሉስ አልፏል፣ ብዙ ረቡዕ አልፏል ማለት ነው። እነዚህ ምክንያት ስላላቸው የዓርብ ዋዜማዎች ናቸው እና ዓርብ ከመሰቀሉ በፊት ወይም የተፈጸመ ሁሉ ከማለቱ በፊት ወንጌልን ማስተማር ጨረስኩ፣ ትንቢተ ነቢያት አለቀ ከማለቱ በፊት በዕለተ ሰሉስ ረዥም ትምህርት አስተምሯል ጌታ። በጣም ረዥም ትምህርት ማለት የትምህርት ቀን ይባላል ማለት የትምህርት ቀን ይባላል። እንግዲህ ነገ ደግሞ ነገ ይቀጥላል። ነገ ዕለተ ረቡዕ ነው። በጌታ ላይ ምክረ ሞት የፈጸሙበት ነው። በቃ 2 ቀን ተሰብስበዋል። ስብሰባው የጀመረው ትላንትና ነው። ትላንትም ተሰብስበዋል፣ ዛሬም ተሰብስበዋል። 2 ቀን ሙሉ ግን ስብሰባው አልተቋጨም ነበር። እንስቀል ይላል። ምን አደረገ የሚል አካል አለ። መቼም አንዳንድ ደህና ሰው አይጠፋም። አሁን አንዳንድ ሰፈር ክፉ ሰዎች የሚበዙበት ሰፈር አለ። ግን እዛ ሰፈር አንድ አሮጊት ወይ አንድ አባት ይኖራል። የሚገርማቸው ኧረ ተው የሚል ያለ ክፉዎች የሚበዙ አንዳንድ ሰው እግዚአብሔር ያውቃል። እና በዚህም ቀን እንዲሁ ስብሰባው ሌሊትም ቀንም ሲዶልቱ የከረሙት በዳዊት መዝሙር 2 ላይ ለምን ታንገለቡ አሕዛብ ላይ ለእግዚአብሔር ወላይ ለመሲሁ አሕዛብ አይሁድ ምንድን ነው በእግዚአብሔር ላይ የተሰበሰቡት? ላይ ለእግዚአብሔር ማለት እግዚአብሔር አብ ነው። ወላይ ለመሲሁ ማለት እግዚአብሔር ወልድ ነው። በእግዚአብሔር አብ ላይ የተሰበሰቡ በእግዚአብሔር ወልድ ላይ መሰብሰብ፣ በእግዚአብሔር አብ ላይ መሰብሰብ ሥላሴ አንድ ናቸው። ሥላሴ በአካል በመልክ በገጽ 3 ናቸው። በአካል 3 አካላት አንድ መለኮት ነው ማለት እና በእግዚአብሔር ወልድ ላይ መጎለት ወልድን እንስቀል እንግደል ማለት እግዚአብሔር አብንም እንስቀል እንውገል እንስደብ ማለት ነው። አብ ሲነቅ ወልድ ይነቅ ማለት ነው እና በአካላት ልዩ 3 ቢሆኑ በመለኮት አንድ ስለሆኑ ማለት ነው እና 3 ቀን 2 ቀን ሙሉ ዶለቱ ተሰበሰቡ። የመጨረሻው ያው ጌታችን የመጣው በፈቃዱ ነው እኛን ለማዳን። ስብሰባው እንስቀለው በሚል ተቋጨ። ነገ ነው የቋጩት። የነገው ቀን የሽቶ ቀንም ይባላል። ብዙ ትርጉም ያለው ቀን ነው። ነገ ደግሞ ትምህርት ይቀጥላል። ዛሬው ቀን የትምህርት ቀን ነው። የጥያቄ ቀን ነው። ጌታችን እኛን ያስተማረበት ነው። ትልቁ ትምህርት ወደዚህ መጥቶ ለእኛ ብሎ ተንገላቷል። ይሄን መከራ ማሰብ ነው። እኛ አሁን ብዙ ደክሞ ድክም ይደክማል። ድካም የለም ማለት አይቻልም። አይደክመኝም የሚል ሰው ውሸታም ነው እሱ ማለት ነው። ውሸታም ይደክማል፣ ግን ቢደክም መቻል ይቻላል ማለት ነው። እኛም የምንደክመው ድካም ጌታችን ከተቀበለልን መከራ ጋር ሲነጻጸር ይህ ምንትን አባ ጳኩሚስ የሚባሉ ባህታዊ መነኮስ ሰይፍ ሰውነታቸውን የሚቆራረጥ ነገር አዘጋጅተው እዛ ላይ ነበር የሚሰቅሉት። በጣም ፌንት ሰሩ። በጣም ደከማቸው። ጌታ ተገለጠና ወዳጅ ደከምክ አላቸው። አንተን አገኝ ብዬ እንዲደከም አሉት እሳቸው። ጌታም
የተቸነከረው እጁን አሳያቸውና እኔም እንጂ ላንተ ብዬ እኮ እንዲህ ተሰቅያለሁ ለዘላለም አፋቱ የጌታ ውለታ ስናስበው ይሄ ኢቨንት ነው ለማለት ነው። የመስቀሉ ነገር የነበረ 5500 ዘመን ተመልከቱት። እንግዲህ በሲኦል ተጥለን በእግረ አጋንንት እየተረገጥን ሰይጣን ጭንቅላታችንን ረግጦን ልክ ቅዱስ ሚካኤል ዲያብሎስን እግሩን ረግጦ እንዳያችሁት ስዕል አይነት እንደዛ ተረግጠን ነበር እኮ የምንለው። ቀና ማለት አንችልም። ባላጋራችንን ረግጦ ቀና አደረገን። ቀና ያደረገን እንደው እሱ ደፋ ብሎ ነው፣ እሱ ወድቆ ነው ቀና ያደረገን። ያን ማሰብ ይገባል ማለት ነው እንጂ ውድድር አይደለም። ስግደት ውድድር ሳይሆን የክርስቶስን መስቀለ ሞቱን የምናስብበት ሊያገለግለን የሚፈልግ ራሱን ይካድ መስቀሉን ይሸከም ብሏል ጌታ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ መስቀል የተባለ ይሄ ነው። ደፋ ቀና ማለት የጌታን መከራ ማሰብ ማለት ነው። እና የሰማነው በልቦናችን ያሳድርልን። ጥሩ ነው። ጸጥታ አለ። የሞባይል ድምፅ ጫጫታ የለም። ጠበበኝ ገፋችሁ የለም። ጥሩ ነው። እንደው አንድ መስመር አሁን ይሄ ዛሬ መጋረጃው ብልጥልጥ ያለው ለማጠብ ወስደውት ነው። የዛሬ 2 ዓመት ቤተክርስቲያኑ ሲመረቅ የተሰቀለ መጋረጃ እንደው ደህና መጋረጃ ብትገዙ አቅም ያላችሁ ሰዎች እንደው ድባብ ያለው ጠየም ያለ ብልጭልጭ ብዙ የሚስብ መጋረጃም አይደለም ይሄኛው። ስለጠፋ ነው እንደዚህ ያደረግነው። ትልቅ ደብር ነው። አሁን ታጥቦ ለትንሣኤ ይመጣልና እንደው ደብረ አሜንን የሚያህል ቦታ አሁን እዛ አላችሁ መርካቶዎች መርካቶ ሰርቶ ኑሮን ያቀየረ የለም። ከዚህ ከሞኝ ሞፈር ከሞኝ ዋሮ ሞፈር ይቆረጣል የሚባል ከዚህ እየወሰዳችሁ ገንዘቡን ሀብቱን ሲኤምቢሲ ቤቴ እንግዲህ ቤት ያለ ሰውን ተንጫጫ እኔ ነው እንዳትሉ ሱሉልታ ሊሆን ይችላል፣ አያትም ሊሆን ይችላል፣ ቦሌም ሊሆን ይችላል። ከዚህ እየሰራ ነው ሰው የራሱን ቤት ይሰራ። እንዴት ተክልዬ መጋረጃ ይቱ አሁን ለመጋረጃ ማጠቢያ ዛሬ ይሄን ያህል ፈርም ሲሉ ነበር። መጋረጃ መቀየሪያ ጠፍቶ እኔ በጣም አዝናለሁ። እና አስቡበት። ይሄን ስትገዙ ደግሞ እኛን አማክራችሁ ታይቶ እዛው ሰዎቹ ጋር ሄዳችሁ ራሳችሁ አስለክታችሁ ገንዘቡን የምትከፍሉ ለሚሰራው አካል እና የሚሰቀልበትን እንጨት መቀየሪያ ስለሌለው ይመስለኛል። እና የመጋረጃ ለሚቀጥለው ለግንቦት አባታችን ቆንጆ መጋረጃ አሁን ታጥቆ ሄደ እርቃን ሆነ ቤተክርስቲያኑ ሲመጣ እሱ ነው የሚሰቀለው። ያሳፍራል። እኔ ያደርኩት ትላልቅ ቦታ ስለሆነ ደብረ ሊባኖስ ታውቁላለች 6-7 መጋረጃ ሊመጡ ይሆናል። ኪዳነ ምሕረትም እንደዚህ እና መጋረጃው ግልጥልጥ ያለው ለሌላ አይደለም ታጠብ ነው። አንድ ብቻ መኖር ግን ያሳፍራል። ያደርግ ያለ ሳለ ገበናችን ተጋልጧል ማለት ለሱ ለማጠቢያ ደግሞ ብር አንተ እየተባለ ለዛ ማለት ነው። ተክልዬ ልጆች የሏቸውም ሊያሰኝ ተክልዬ ቤቱን ያልባረኩለት ግቢውን ያልባረኩለት ኑሮውን ያልባረኩለት አለ ወይ ብለው ዝም አላቸው። ለማማ ስለሆነ ነው። እቤት ስትሄዱ አታወሩ። ማታ ላይ ምግብ አልበሉበት ባታችሁ የመልካም ጥያቄ የጠየኳቸው ተክልዬ ያልባረኩት አለ ወይ ውጭ ያላችሁ የለም። ስለዚህ ቆንጆ መጋረጃ ያስፈልግ የተቆራረጠ ሳይሆን ልኬቱን ለክታችሁ በባለሙያ አሳይታችሁ ከባለሙያው ጋር ተገናኝታችሁ ራሳችሁ እዛው ባለሙያ ጋር ሄዳችሁ ገንዘቡን ከፍላችሁ ብታሰሩ 3-4 መጋረጃ ሊሆን ይገባል ማለት ነው። እንደ ቆማጣ ቤት አንድ ጣት ያን መጋረጃ ይቺ በጣም ተገቢ ያለች አስቡበት። እንዴት አለ አሁን ሌላ ቦታ ብትሄዱ በሪሞት የሚከፈት መጋረጃ ነው። እዛም የገዛው ሰው ነው። አባታችሁ ቤት አስቡ ለማለት ነው። ግልጥልጥ ያለው በዛ አይነት እነ ሴቶቹም ሳይስቁብን አይቀሩም። እዚጋው መጋረጃ ይሰቀል ተብሎ በጧፍ እየተቋጠረ በጣም ያሳዝናል። ቤቴ ነገር በደለ እና ይሄን ችግር ቢሆን ዛሬ እናገር ነበረ። ዛሬ ያየሁት ለወደፊት ግን በደንብ ማሰብ ያስፈልጋል። እዚህ አስብ አሁን የቦታው ተቆርቋሪ ነኝ አሳቢ ነኝ ተክልዬ ልጅ ነኝ የሚል ሁሉ ይሄ መልዕክት ይገባዋልና ተመካክረን ማለት ነው። ደግሞ ሁላችሁም የተመጣጠተ መጋረጃ ነገር ተሸክማችሁ እንዳትመጡ ያስፈልገዋል። ሙያ ያስፈልገዋል። ባለሙያ ያስፈልገዋል። ከበዓሉ በኋላ
ከዳግም ትንሣኤ በኋላ በደንብ ታስቦበት እራሳችሁ ናችሁ የምትገዙት ልኬቱንና አይነቱን። ቆንጆ መጋረጃዎች አሉ። በጣም በጣም ጥሩ ጥሩ ከፋይ የሚባሉ በደንብ የሚሰሩ ከግሪክ የሚመጡ እንደዛ እንድታስቡበት ለማለት ነው። ይህ ሳምንት መጋረጃ ፀሐይ ራሷ ጌታዋን የጋረደችበት ዕለት ነው። እኛ ደግሞ መጋረጃ ተን እርቃናችንን መዋል የለብንም እና ይሄ ሁሉ ስዕል እንደምታዩት እዚህ ጋር የተሰቀለው ወርቁ ምናምን ነው። ስታዩ ዝም አትበሉ ማለት ነው። እኔ ገርመኛል። ወጣቶች ታዘባቸዋል። ሲታዩ ዝም አይባልም። አሁን እዛ ጋር ገመድ ተንጠልጥሎ ምን ብሎ ግን ኮሚቴ መጠበቅ የለበትም። ሰበካው ወጣቶቹ እናንተ ይሄን እንዴት እናድርገው፣ እንሙላው፣ እናስበው፣ እናስተካክለው ማለት አለባቸው። ይህ እኮ የእናንተ ቤት አሁን ቤታችሁ እንደ ቤታችሁ አንዷ ትራስ እንኳን ስትጎል የሆነች ነገር ስትጎል እንዴት እንደምታሟላት የጎደለ ነገር ስትኖር ማለት ነው። ይህ ማስተካከል ይኖርብናል። ይሄ መስቀያውን መቀየር አለበት። ሌላ ስታይልን መጠቀም አለብን። አማራጮች ሊኖር ይገባል። እንኳን መጋረጃው ተነሳ እኔም እንኳን ተናገርኩ። እኔ መምህር ቢያስተምሩ ደስ ይለኝ ነበር። ለመጋረጃው ብዬ የተናገርኩት በደንብ ተጠንቶ የሰገበዛ አሉ የሰገበዛ አማካይነት የሚሰሩ ሰዎች ጋር እንወስዳቸዋለን። ቢያንስ ሶስት ከዛ በላይ እንዳታበዙ። ሶስት ምንጣፍም የለም። አሁን የሚገርማችሁ የረባ ምንጣፍ ላይ ነው። አሁን ዛሬ ለስግደቱ ተብሎ ተነስቶ ነው እና ቅዳሜ ማታ ግን በወንዶቹ በሴቶቹ መነጠፍ አለበት። እናቶቹ ምንጣፍ ላይ ነው መቆም ያለባቸው። አንደኛ ብርድ አለ፣ ጤናም ችግር ስላለ፣ ሁለተኛ ክብር ነው። የቤተ ክርስቲያን ክብር ሙሉ መነጠፍ አለበት። ከምንጣፉ ላይ የሚነሱ ምንጣፎች መኖር አለባቸው እና ይህንን በደንብ አድርጎ በደንብ እንድታስቡበት ለማለት ነው። ከዚህ ቀጥለን እንግዲህ የዘጠኝ ሰዓት አንድ ስግደት አለን። ስግደታችንን ሰግደን እንዳይመሽብን ሩቅ የሚሄድም ስላለ በጊዜ ነው የምንሸኛችሁ። ከዛ በኋላ የሚቆይ ሰው እንዳልኳችሁ ይቆያል። አንድ ዙር ኪራራ ይሶን አለ፣ ስግደት አለ፣ እንሰግዳለን። ንባብም አለ፣ ታምረ ማርያምም አለ። የሰማነውን በልቦናችን ያሳድርልን። እመቤታችን በዚያ ጸሎት አይለየን። ሰሙነ ሕማማቱን በሰላም አስፈጽሞ ለብርሃነ መስቀሉ ለብርሃነ ትንሣኤው በሰላም ያደርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሰማያት ቤታችን